አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ደግ ናችሁ? እኔ አለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዘት ተረፍረፍ በልልኝ ባላችሁበት ዓለም ዳርቻ አላህ ከክፉ ነገር የጠብቃችሁ የጠብቀን። ዋው ዛሬ ደግሞ ለየት ባለ ቪዲዮ መጥቻለሁ ማለት ነው። በጣም ደስ በሚል ማለት ነው። ያው ሩታዬ ካናዳ የመሄዱን ጉዞ ሰርዘዋለች ማለት ነው። ሁላቸውም የቡታጀራ ዩቱበሮች በእነ አብረሽና ሩታ መታረቅ እንደዚህ ፈታ ዘና እያሉ ነው ማለት ነው። በጣም ደስ ይላል። እስቲ የሩታና የአብርሽ አድናቂዎች ተመልካቾች እንኳን ደስ አላችሁ። የሩታው መሄድ ተሰርዟል። አብርሽና ሩታ ይኸው በሚያምር ሁኔታ አንድ ላይ መጥቷል ማለት ነው። ዋው ደስ ይላል ማለት ነው። ማነው እስቲ እንደኔ በእነሱ መታረቅ የተደሰተው ማለት ነው? መቼም ያው የሰው ደስታ የማያስደስተው አለ ብዬ አልልም። ሸይጣን ቢሆን እንጂ የሰው ደስታ የሚያስደስተው ሸይጣን ነው። እና ሁላችሁም እንደምትደሰቱ አልጠራጠርም ማለት ነው። ምክንያቱም አንድ ሰው ተጨምሮ ከአንድ ሰው ጋር ተጨምረን መለየት ማለት በጣም ከባድ ነው። ለሁለቱም ሰው በጣም ከባድ ነው። እና ስለታረቁ ስለ አንድ ላይ ስለሆኑ በጣም ደስ ብሎኛል። ይኸው ጓደኛችንና ይሳቅ ዳኒ ጽጌ ሜሮን እንግዲህ ያው ፈታ ዘና እያሉ ነው ማለት ነው። ይህንንም በጣም ደስ ይላል። እንግዲህ አባት ሺህ ዓመት ይኖር ማለት ነው። ጋሽዬ ለዚህ አወቋቸው በጣም ደስ ይላል። ሁሉም ለማስታረቅ በመሀል ያልገባ አልነበረም እና ያው አራራቃቸው እንጂ ማንም ማስታረቃቸው አልነበረም። ያው ጋሼ በመግባታቸው ደግሞ ታርቆ ለዚህ በቅቷል። እንግዲህ ለሁሉም አባቶች ረዥም እድሜና ከሙሉ ጤና ጋር ተመኘሁላቸው ማለት ነው። ምክንያቱም አባት ለልጁ መከታ ነው። እንግዲህ ያው ያጠፋውን ቀጥቶ አንተ ጥፋተኛ ነህ አንቺ በቃ ተይ ተብሎ በቃ አባት መክሮ ያሳለፈውን ህይወት ለልጆቹ መክሮ ነው የሚያስታርቀውና እንግዲህ ያው ጋሼም ያንን ነገር ተጠቅሟል ማለት ነው። ያለፈውን ህይወታቸው እየነገሩ ነው። ልጃቸውን ጥፋተኛ እንደሆነ ግልጽ አድርጎ አውርቶ አስታርቆ ለዚህ ስላበቋቸው በጣም ደስ ብሎናል። ሁላችሁንም እንኳን ደስ አላችሁ አድናቂዎች ተመልካቾች ማለት ነው። እንግዲህ ሩታና አብርሽ ከሌሉ ዩቱብ አስጠላኝ ላላችሁ በሙሉ እንኳን ደስ አላችሁ ማለት እወዳለሁ። ከምራው ሰው ተጨምሮ መለየት በጣም ከባድ ነገር ነው። ያው እንደዚህ ደግሞ መጣላትም ደግሞ ያለ ነገር ነው አይደለም። ሰው እግርና እግር ይጋጫልና በትዳር መሃል ደግሞ ያው መጋጨት ያለ ነው። ስንጋጭም ደግሞ ያው በሶሻል ሚዲያ የሚያስታርቀን ሳይሆን ወይም ደግሞ ከውጪ ጓደኛ መጥቶ የሚያስታርቀን ሳይሆን በቤተሰብ ቢሆን ነው ማንኛውም ጊዜ ደስ የሚለው። ምክንያቱም አብዛኛው ጊዜ ጓደኛ ለእሷም ወዳጅ ለእሱም ወዳጅ መስሎ ሁለታቸውንም የሚያጣላ ጓደኛም አለ ማለት ነው። ለእሱ ሌላ ለእሷ ሌላ እያወራ የሚያጣላም ጓደኛ ስላለ ከተጣላንም ያው በቤተሰብ ቢሆን አሪፍ ነው። አብዛኛው ጊዜ ጓደኛ እንደዚህ የምናምናቸው ዘመዶች ጎረቤቶች አንዳንዴ በትዳር መሃል አዎ ቤተሰብ ሳይደርስ እነሱ በመሃል ይገባሉ። ግን ከስንት አንዱ እንጂ ጨምሮ ነው። ለምሳሌ ክፍተት ሲያገኙ በመሃል ገብተው የሚያጣሉ ሰዎች አሉ ማለት ነው። ግን አዎ የሚመስለው ሌላ ጊዜ ድራማ ነበር። ምክንያቱም እኔ አልመሰለኝም ነበር ተጣሉ ሜሮን አስታረቃቸው ዳኒ አስታረቃቸው ይሄ በመሃል የሚገቡ ጓደኞች ትዳርን አያስተካክሉምና አልመሰለኝም ነበር። ምክንያቱም በቃ በእኔ ህይወት አትግቢ በአንቺ ህይወት አትግቢ ሲባባሉ ራሱ ሜሮን ነበረች እና ይሄ ድራማ ምንድነው? አጉል ድራማ እያልኩ ነበር። ምክንያቱም አንድ ሰው የሚጋባውን በቤተሰብ ነው። ፍቺ የሚጠይቀውን በቤተሰብ ስለሆነ አሁን ጋሽዬ አጠገብ አንፈላለግም በቃ ብሎ ቢሉ እናምላለን። ምክንያቱም አባት ናቸው። የአብርሽ አባት ማለት የሩታም አባት ስለሆኑ ማለት ነው። ግን በመሃል ወይ ጓደኛ ገብቶ እንግዲህ ጓደኛ አይደለም ያጋባቸው ምናልባት ጓደኛ ሊያገናኝ ይችላል። ከዛ በኋላ ግን ያለው የቤተሰብ ድርሻ ስለሆነ ማለት ነው። እናም በጣም ደስ ይላል። እንኳን ደስ አላችሁ እንኳን ለዚች ቀን አበቃችሁ አብራችሁ አንድ ላይ ለመሆን ማለት ነው።
ጋሽዬም እንግዲህ ረጅም እድሜና ከሙሉ ጤና ጋር ይስጣቸው። ልጃቸውን እንደዚህ ስላስታረቁ ሩታም ያው ከሀገር ልትወጣ ነበር ያው ለጋሽዬ ስትል ይህን በመሰረዟ አንቺም ተባረክልን። ያው አባትም ረጅም እድሜና ከሙሉ ጤና ጋር ይስጣቸው። ልጅም እንደ ልጅ መታዘዝ፣ አባትም እንደ አባትነቱ ማዘዝ ያለ ነገር ነው። ስለዛ ሁላችሁንም እናመሰግናችኋለን። ክበሩልን ማለት ነው። በቀጣይ በሌላ ቪዲዮ በአዲስ ርዕስ እስከምንመጣ ድረስ ባላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወረህመቱላሂ ወበረካቱ።